ልጆ ቀይ ወይም ፒንክ ስፕራይት ይዞ የሚያዩ ከሆነ በፍጥነት ማስቆም አለበት። ተማሪዎች በስፕራይት ተቀይዘውት የሚሄዱት መድኃኒት ምንድን ነው? ሰዎች ለጡዘት የሚጠቀሙት ሾፕ አለና ምን ይባላል ይላል ቀጣዩ ጥያቄ። መጦዝ ነው በቃ። አሁን ያለው ዩኒቨርሲቲ ኮሌጅ ተማሪ አይመለከቱም። ወደፊት እንደዚህ ይሆናል፣ ይሄ ይበላሽብኛል ማየር ነው በቃ። እንጡዝ ነው በቃ። ፓርቲ እናድርግ ነው። እኔ ለወደፊቴ አልጨነቅም። የመጡ ይመጣል በቃ። አንድ ቀን ላይፍ ይስተካከላል። አሁን ግን በቃ እንደዚህ ከሁሉ ነገር ዞን አውት አድርጌ ማለት ነው ፈልገው ምናምን ይላል። ልጆ ቀይ ወይም ፒንክ ስፕራይት ይዞ የሚያዩ ከሆነ በፍጥነት ማስቆም አለበት። ይህ የምትመለከቱት ስፕራይት በውስጡ ኮዴን ፎስፌት የተባለ ለደረቅ ሳል የሚያገለግል የሽሮፕ አይነት ነው። ይህንን ነገር በፋንታ ወይም በስፕራይት ውስጥ በመቀላቀል አደንዛዥ ዕፅ ጋር ተመሳሳይ ስሜትን ለማግኘት እየተጠቀሙበት ይገኛሉ። ይህንን መድኃኒት ከተጠቀሙ በኋላ የሌሉ ነገሮችን ማየት፣ የማዞር ስሜት እንደዚሁም ከመጠን ያለፈ ደስታ እንዲሰማቸው ያደርጋል። ታዲያ ይህንን እሁድ ደጋግሞ ከሚገባው መጠን በላይ መውሰድ ልጆት ላይ ከፍተኛ የጤና ችግር ሊያስከትል ይችላል። ከነዚህ መካከል የመጀመሪያ ያተነፋፈስን ስርዓት ማዛባት ነው። ይህንንም ስንል ልብ ላይ ጫና በመፍጠርና ሌሎች የመተንፈሻ አካላት ላይ ጫና በመፍጠር ነው። በመቀጠልም ልጆት ላይ ሲጀርን ያስከትላል። ሌላኛው ችግር ደግሞ የቆዳ ቀለም መቀየር ሲሆን ቆዳም ሰማያዊ ሆኖ እንዲታይ ያደርጋል። ይህ ብዙውን ጊዜ ከመተንፈሻ አካላት ችግር ጋር ይያያዛል። ስለዚህ እነዚህ ችግሮች ልጆት ላይ ከመከሰታቸው በፊት ይህንን እሁድ ይዘው የሚያዩ ከሆነ በአፋጣኝ ያስቆማቸው። ከቅርብ ጊዜ ወዲህ የሳል ሽሮፖችን ከስፕራይት ጋር በመቀላቀል ይዘው መሄድ የተለመደ ሆኗል። የሳል ሽሮፖች እንደ ኮዲን እና ዴክስትሮሚትሮፋን ያሉ ንጥረ ነገሮችን ይይዛሉ። መጀመሪያ ላይ ለሳል ብቻ፣ ከዛም በየቀኑ እያስፈለጉት ይመጣል። በዚህ ሱስ የተጠቁ ሰዎች ከሚገባው በላይ መውሰድ ይጀምራሉ። ይህም አተነፋፈሶት ላይ፣ ጉበቶት ላይ እንዲሁም አእምሮ ላይ ጉዳት ያመጣል። ልጆትም በዚህ ሱስ ተጠቅቶ እንደሆነ ክትትል ማድረግ ያስፈልጋል። ያው አልነግራችሁም፣ ግን ይህን ሰሞኑም ቲክቶክ ላይ ያያችሁት ይመስለኛል። ቀዩ ስፕራይት ሲባል አይደል? ስፕራይት ውስጥ የሚያጦዙ የሚባሉ አክቲቭ ኢንግሪዲየንቶችን የያዙ መድኃኒቶችን እየጨመሩ ሲጠቀሙ፣ አሁን የምትጠቀሙ ሰዎች ካላችሁ እባካችሁን ጤናችሁን በጣም ከባድ ሁኔታ ላይ እየጣላችሁ ስለሆነ ተጠንቀቁ። እና እኛም ደግሞ እንደ ባለሙያ ያለ ፕሪስክሪፕሽን የሚሸጡ ሽሮፖች ሊሆኑ ይችላሉ። ነገር ግን ለሚጠይቅ ሰው በደንብ ዲቴይል አብራርተን ጠይቀን መሆን አለበት መሰጠት ያለበት እላለሁ። ያው ትንሽ ግራ ያጋባል፣ ግን እባካችሁን ይህንን ጥንቃቄ አድርጎ ላለሁ። አመሰግናለሁ።